የሰው ልጅ ከሩህና ከሰውነት አካል የተገነባ ነው። ሩሁ በሰውነቱ እስካለሽ ድረስ ህያው ነው እንላለን። ሩሁ ግን ከሰውነቱ ተመዛ ከወጣች ሞተ፣ ተዘዋወረ እንላለን። ስለዚህ ሞት መጥፋት ማለት አይደለም፣ መታጣት ማለትም አይደለም። ሞት የምንለው ነገር የሚኖረው ሩህ አካልን ሲለይ ነው። ኢብኑል ቀይም ረሂመሁላህ ሩህ በተሰኘው ኪታባቸው የሚከተለውን አስፍረዋል። ከአቡ አብዱላህ ይዘው ሼኻችን አሕመድ ብኑ ዐምር እንዲህ ብለዋል አሉ። በአላህ ፍቃድ የዚህን ጉዳይ ግርታ የሚያነሳ የሆነ ንግግር ይሁላችሁ። እሱም ሞት እልም ያለ መጥፋት አይደለም፣ ግና ከአንድ ሁኔታ ወደ ሌላ ሁኔታ መዘዋወር ነው። ሞት ማለት ሩህ ከሰውነት አካል መለይተዋ ነው ካልን ከዛ በኋላ ምንድን ነው የሚፈጠረው? በአብዛኛው ጊዜ ሰውነት ምስጥ ይበላዋል፣ ይበሰብሳል። አንዳንዴ ደግሞ አላህ ሰውየውን ሲያከብረው ሰውነቱ እንዳይበሰብስ ይጠብቀዋል። ልክ እንደ ነቢያቶች ሰውነት ምድርም ምስጥም አይበላው። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ በምድር ላይ የአንቢያቶችን አካል እንዳትበላ ከልክሏታል። ልክ እንደዛ የአንዳንድ ሳሊሆችንም ጭምር። ሰውነታችን ከሞት በኋላ ምን እንደሚሆን ማወቅ ችለናል። ሩህስ ምንድን ነው የምትሆነው? ሩህ ህያው ሆና ነው የምትቆየው። ምክንያቱም ሰው ሲሞት ከሰውነቱ አካል ተነጠለች እንጂ ሌላ ምንም አልሆነችም። እንዲህ ይላሉ ኢብኑል ቀይም፣ የነፍሶች ወይም የሩህ ሞት የሚባለው ከሰውነት አካል መነጠላቸው እና መውጣታቸው ነው። በዚህኛው ትርጓሜ መሰረት ከሆነ ሞት ማለት አዎ ነፍስ ሞትን ቀማሽ ናት። ነገር ግን ሞት ሲባል ጥፍት ትላለች፣ እልም ትላለች ከሆነ በዚህኛው ትርጓሜ አትሞትም። እንደውም ወይ በጸጋ ወይም በቅጣት ውስጥ ባለ ሁኔታ ትቀጥላለች። ሌላ ቦታ ላይ ደግሞ እንዲህ ይላሉ፣ አንዳንድ ፍርቃዎች እንዲህ ይላሉ፣ ሩህ ማረፊያዋ እልም ብላ በመጥፋት ነው፣ ሰውነቱ ሲጠፋ እሷም ትጠፋለች ይላሉ። ይህ ንግግር የቁርአንን የሐዲስን ጥቅስ እንዲሁም የሰሐባና የታቢዒዎችን ኢጅማዕ የሚጻረር ነው። ይህች ሩህ ታዲያ ከሰውነት አካል ተገንጠላ ከወጣች በኋላ የት ነው መሄጃዋ? ይህ ጉዳይ ረጅም ኺላፍ ያለበት ነው። ከኢማም አሕመድ በተገኘ ዘገባ መሰረት የአማኞች ሩህ በጀነት ይሰፍራሉ፣ የካህዶች ደግሞ በእሳት። ኢማም ማሊክ ደግሞ እንዲህ ይላሉ፣ ሩህ ልክ እንደ አውሎ ንፋስ ናት፣ የምትፈልግበት ቦታ ትሄዳለች እንደተባለ ደርሶኛል ብለዋል። ሌሎች ዑለሞች ደግሞ ሩህ የምትገኘው እዛው የተቀበረችበት ክልል ውስጥ ነው ብለዋል። ሌላም አስተያየቶች ተሰጥተዋል። ኢብኑል ቀይም ሩህ በተሰኘው ኪታባቸው ወደ 15 የሚጠጉ አስተያየቶችን አስፍረዋል። እያንዳንዱ አስተያየቶች ደግሞ ከቁርአንና ከሐዲስ ማስረጃም አስፍረዋል። ነገር ግን ወላሁ አዕለም እያንዳንዱ ሩህ አንዱ ከአንዱ ባላቸው የደረጃ መሰረት ተከትሎ የተለያየ ሁኔታ አላቸው። የተለያየ ቦታ ላይ ነው የሚገኙት። የካፊር ሩህ ያለማቋረጥ የቅጣት በትር ያርፍበታል። የአማኞች ግን ባላቸው ደረጃ ልክ ሁኔታቸው ይለያያል። ከእነሱ መካከል ሩሑ አንድ ቦታ ላይ ብቻ የምትሆናለች፣ አንዳንዱ ደግሞ ሩሑ ውስን ቦታዎች ብቻ የምትሄዳለች። ያንዳንዱ ደግሞ ልክ ኢማም ማሊክ እንደተናገሩት የምትፈልግበት ቦታ የምትሄድም አለች። ኢብኑል ሑበይር ኢፍሳህ በተሰኘው ኪታባቸው እንዳወሱት ከሆነ በጸጋ ውስጥ የሚሆኑት አርዋሖች ማለትም ከሰውነት አካል ከተለያዩ በኋላ በተለያየ ሁኔታ ውስጥ እንደሚሆኑ እንዲህ በማለት አስፍረዋል። ከነሱ መካከል ያኒ ከሩሖቻቸው ማለት ነው በጀነት ዛፎች የሚበሩ ይኖራሉ። ከፊሎቹ ደግሞ በአረንጓዴ ወፍ ውስጥ የሚሰፍሩ አሉ። ሌሎች ደግሞ አርሽ ስር ባሉ ላምባዎች ውስጥ የሚሆኑ አሉ። አንዳንዶች ደግሞ በነጭ ወፎች ውስጥ የሚሰፍሩ አሉ። እንደ እርግብ በሚመስሉ ወፎች ውስጥም የሚሆኑ አሉ። ከፊሎቹ ደግሞ በጀነት ሰዎች ምስል የሚመሰሉ አሉ። አንዳንዶች ደግሞ ከመልካም ስራቸው በምትፈጠር ምስል የሚመሰሉ አሉ። አንዳንዶች ደግሞ በድናቸው ያረፈበት ቀብር ዘንድ የሚመላለሱ አሉ። አንዳንዶች ደግሞ ከዱንያ ለተሰናበቱ አርዋሖች ቅበላ የሚያደርጉ አይዟችሁ የሚሉ አሉ። ከዚህ ውጭ በሚካኤል ክትትል ስር የሚገቡ አሉ። አንዳንዶች ደግሞ በአደም ክትትል ስር የሚገቡ አሉ። አንዳንዶች ደግሞ በኢብራሂም ክትትል ስር የሚገቡ አሉ። ኢብኑ ሑበይር ንግግር እዚህ ጋር አበቃ። ምናሉ ኢማም አልቁርጡቢ ይህ ንግግር በዚህ ጉዳይ የመጡትን ሐዲሶች እርስ በርሳቸው እንዳይገፋፋ አድርጎ አንድ ላይ ነው የሰበሰባቸው። እንዲሁም ጀላሉዲን አስዩጢ ለዚህ ንግግር እውቅና ሰጥተውታል። ኢብኑል ቀይም አንዲት ሩህ ከሰውነት አካል ከወጣች በኋላ የት ነው የምትሆነው የሚለው ላይ ያሉትን ልዩነቶች ካወሱ በኋላ እንዲህ አሉ። የሩህ ጉዳይ በጠንካራና በደካማው መካከል፣ በትልቁና በትንሹ መካከል በሚለው ሚዛን መሰረት ሁኔታቸው እንደሚለያይ መታወቅ ያለበት ጉዳይ ነው። ታላላቅና ትልቅ የሆኑ ሩሖች ከነሱ በታች የማያገኙትን ነገር ያገኛሉ። ሌላ ቦታ ላይ ደግሞ እንዲህ ይላሉ ኢብኑል ቀይም አርዋሖች ለሁለት ይከፈላሉ፣ በጸጋ ውስጥ የሚሆኑና የሚቀጡ በሚል። በቅጣት ውስጥ ያሉት ግን በቅጣት ምክንያት ከመዘያየር እና ከመገናኘት የተገደቡ ናቸው። በጸጋ ውስጥ ያሉት አርዋሖች እስር ውስጥ ያልገቡት ማለት ነው፣
ይዘያየራሉ፣ ይገናኛሉ። እርስ በርስ እንዲሁም በዱንያ ምን እንዳሳለፉና አሁን ላይ በዱንያ ምን እየተከናወነ ነው የሚለውን ይጨዋወታሉ። እሺ እነዚህ አርዋሆች ታዲያ አንድ በዱንያ ላይ ያለ ሰው መጥቶ ሲዘይራቸው ይታወቃቸዋልን? መልሶ አዎ ነው። እንዲህ ይላሉ ኢብኑ አብድል በር ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሚከተለው ተገኝቷል። ማንም ሙስሊም በአንድ በዱንያ የሚያውቀው ወንድሙ በቀብሩ ላይ ሲያልፍ ሰላምታ ካቀረበለት አላህ ለሰውየው ሩሑን መልሶለት ሰላምታውን ይመልሳል። ይህ ንግግር በግልጽ የሚያስገነዝበን ሟቹ ዘያሪውን ማንነቱን እስከሚያውቅ እንደሚደርስ ነው። እሺ እቺ ሩህ ትሰማለች፣ ታያለች፣ ትናገራለች? አዎ ትሰማለች፣ ታያለች፣ ትናገራለች። ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰሒሕ በሆነ ዘገባ እንደተገኘው በበድር ዘመቻ የተገደሉትን ሙሽሪኮች ቀሊብ ዘንድ እንዲጣሉ አዘው ነበር። በመቀጠልም ወደ እነዚህ ሰዎች በመምጣት በስሞቻቸው የከሌ ልጅ እከሌ፣ የከሌ ልጅ እከሌ እያሉ በመጥራት ጌታችሁ ቃል የገባላችሁን አገኛችሁን? እኔ በእርግጥ የገባልኝን ቃል አገኝቻለሁ አሏቸው። ዑመርም ይህን ጊዜ እንዲህ አሉ፣ ሰውነታቸው የበሰበሰ የሆኑ ሰዎች ምኑን ታናግሯቸዋላችሁ? የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ በሐቅ በላኬን ጌታ እምላለሁ እናንተ ከነሱ በበለጠ ሰሚዎች አይደላችሁም። ነገር ግን እነሱ መልስ መስጠት አይቻላቸውም። በሌላ ሐዲስ ደግሞ እንዲህ የሚል መጥቷል፣ አንድ የሞተ ሰው በቀብር ውስጥ ከተኖረ በኋላ ሰዎችም ከሱ ዘንድ ወደ መጡበት መመለስ ሲይዙ የጫማቸውን ኮቴ ይሰማል። ኢብኑል ቀይም እንዲህ ይላሉ፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለቀብር ባልተቤቶች ሰላምታ ስናቀርብ በህይወት ላለ ሰው እንደምናቀርበው አይነት ሰላምታን እንድናቀርብ ደንግገዋል። ዘያሪውም እንዲህም ይላል፣ ሰላም የአማኞች ማረፊያ ቦታ የምትገኙት ሆይ ሰላምታ በእናንተ ላይ ይሁን። እንዲህ አይነት ንግግር ደግሞ ለሚሰማና ለሚያስብ ለሆነ የምናቀርበው ንግግር ነው። እንደዛ ባይሆን ኖሮ ንግግሩ ግዑዝ የሆነን ነገር እንደማናገር ይሆን ነበር። ልክ እንጨትን እንደማናገር ማለት ነው። ይህ የኢብኑል ቀይም ንግግር ነው። በነገራችን ላይ ሰለፎችም በዚህ ጉዳይ ወጥ በሆነ ስምምነት ተስማምተዋል። ሰለፎች ዘንድ አንድ የሞተ ሰው የሚዘይሩትን እንደሚያቅና በዛም እንደሚደሰት ብዙ ትውፊቶች እየጎረፈ መጥቶላቸዋል። እንደዚህም ይላሉ ኢብኑል ቀይም፣ ይህ ሰላምታ፣ ይህ ንግግር፣ ይህ ጥሪ የሚሆነው ላለ ሰው ነው። ለሚሰማ ሊያናግሩት የሚቻል ለሚያስብ፣ እንዲሁም ሊመልስ ለሚችል ነው የሚቀርበው። ምንም እንኳን ሰላምታውን የሚያቀርበው ምላሹን ባይሰማም። አንድ ሰውም ከቀብሩ ቅርብ በሆነ ቦታ ላይ ከሰገደ ይመለከቱታል። እነዚህ አርባዎቹ እየሰገደ እንደሆነም ያውቃሉ። በዚህም ድርጊቱ ይቀኑበታል። ስለዚህ አያቴን ስዘይረው ወይም አያቴን ስዘይራት ያ የቀብሩ ባልተቤት ሩሑ ሕያው እንደሆነች እንዲሁም የሚዘይረውንም ሰው እንደሚያውቅ እንደሚሰማኝም እንደሚያየኝም በሁሉም ዑለሞች ስምምነት ሙሉ በሙሉ እርግጠኛ እሆናለሁ። ምንም እንኳን የሰውነት አካሉ ብትጠፋ ሩሑ ግን ትኖራለች። አንድ የሞተ ሰው እልም ይላል ስለኔ አያውቅም ማለት አይደለም። እኛንን ከነሱ የተጋረድነው አናይም፣ እንዲሁም አንሰማም። እነሱ ግን ከኛ የተጋረዱ አይደሉም። እንደውም ይሰሙናል፣ ያዩናልን። ኢብኑል ቀይም ሩህ በተሰኘው ኪታባቸው ይህን ጉዳይ የበለጠ የሚያጸኑ የሆኑ ታሪኮችን ከዑለሞች የተገኙ የሆኑን እና ብዛት ያላቸው ታሪኮችን አስፍረዋል። ከዛ መካከል ኢብኑ አቢ ዱንያ እንዳወሱት ተማዱር ኢብኑ ሳህል በመባል የምትታወቀው የአዩብ ኢብኑ ዑየይና ባልተቤት አንድ ጊዜ ሱፊያን ኢብኑ ዑየይናን በመናሟ ትመለከታለች። ሱፊያንም እንዲህ ይላታል፣ ወንድሜን አዩብን አላህ ይመንዳው፣ እኔም በብዛት እየመጣ ይዘይረኛል፣ ዛሬም ምን ዘንድ ነበረ ብሎ ይላታል። ይህን ያየችውን ህልም ለባለቤቷ ለአዩብ ትነግረዋለች። ባለቤቷም አዩብ አዎ ዛሬ እኮ ልዘይረው የቀብር ቦታ ሄጄ ነበረ ብሎ ይላታል። በጥቅሉ ታዲያ ሞት ሙሉ በሙሉ መጥፋት አይደለም። ነገር ግን ሞት ማለት ሩህ ከሰውነት አካል መነጠለዋ ነው። የሰውነት አካል ደግሞ ወይ ሊበሰብስ ይችላል ወይም ደግሞ ልክ እንደ አንቢያቶችና አንዳንድ ሳሊሖች ከመበስበስ አላህ ይጠብቀዋል። እቺ ህያው የሆነችው ሩህ መገኛ ቦታዋ የሚወሰነው ባላት ቦታና ደረጃ ነው። በቅጣት የምትጠፈራለች፣ ሌላዋ ደግሞ በጸጋ የምትንበሸበሽም አለች። አንዳንዷ ደግሞ የምትፈልግበት ቦታ የምትሄድም አለች። ይህች ሩህ ደግሞ ማን እንደዘየራት ታውቃለች።
እንዲሁም ይሰማታልም። ይህ ደግሞ ወጥ የሆነ የዑለሞች ስምምነት ነው። ትሰማለች፣ ታያለች፣ ትናገራለችም ጭምር። ነገር ግን እኛን የተጋረደብን ሞት ምን እንደሆነ ከተረዳን የሞተም ሰው ሩሑ እንደምትኖር የሚዘይራተንም ሰው እንደምታቅ፣ እንደምትሰማ፣ እንደምታይ፣ እንደምትናገር ካወቅን ብዙ የተሳሳተ ምልከቶችን ማስተካከል ይቻላል። በእነዚህ ጉዳዮች ሰፊ የሆነ መረጃን ማግኘት የሚፈልግ የኢብኑል ቀይምን ሩህ የተሰኘውን ኪታብ ማንበብ ይችላል። እንዲሁም መጣሊቡል ቁርስያ ፊ አሕካሚ ሩህ ወአሰሪሃ አልከውንያ የተሰኘውን የሼኽ መሐመድ ሐሰን አልማሕሉፍ ኪታብንም መመልከት ይቻለዋል።